ከሰዎች ጋር ሮጠ ያልደረስክበት ነገር ካለ ወደ ተነሳህበት ተመልሰ ከፈጣሪ ጋር መሮጥ ጀምር። ያኔ ካሰብክበት ሳይሆን ካሰበልህ ቦታ ትደርሳለህ። ስለ ራስህ አሉታዊ የሆኑ ነገሮችን ለቀልድ እንኳን ቢሆን አትናገር። ምክንያቱም አእምሮ ለቀልድ ይሁን ምር ሳይለይ ቀጥታ ሊቀበለውና ያወራኸውን አሉታዊ ነገር ማንነት ሊያደርገው ስለሚችል መጀመሪያ ለራስህ መሆን ስትጀምር ለማን ምን መሆን እንዳለብህ ትገነዘባለህ። የሰው ልጅ የማሰብ ችሎታው ሲጨምር የጓደኞቹን ብዛት ይቀንሳል። አንዳንድ ሰው ትሁት ልሁን ይልና እረ እኔ የማረባ ሰው ነኝ ይላል። እንግዲህ ይህ ሰው የማይረባ ሲሆን ተጠያቂው ራሱ ነው። ሲጀምር ሰው ሆኖ የማይረባ የለምና። ዝቅተኛ ዕውቀት ባለ ቁጥር የምትተኛው እንቅልፍ ከፍተኛ ይሆናል። ጓደኛን አለማመን ከመካድ የከፋ ነው። አንድን ሰው የፈለገ ብታምነው እንኳ ራስ ጋር ሚስጥር አድርገ ማቆየት ያለብህን ነገር መንገር የሌለብህ መሆኑን አትርሳ። ጓደኛ ገሸሽ ቢያደርግህ አትከፋ። ብቻህን መቆም እንደምትችል አሳየው። የራስህን ትኩስ እንጀራ ለመጋገር ስትል የሌላውን ቂጣ አትርገጥ። ጊዜው ካልሆነ ዝም በል። አንዳንድ ሰዎች አልወደዱኝም ብለህ አትረበሽ። ዋናው ነገር ራስህን መውደድህና ለራስህ ክብር መስጠትህ ነው። ምንም ቢፈጠር ምንም፣ ሁሌም በሕይወትህ ደስተኛ መሆንን ምረጥ። አንዳንድ ሰዎች የሚወድቁት ሌሎችን በሁለት እግሮቻቸው ለመርገጥ ሲጣጣሩ ነው። ሰው ከጊዜና ከማጣት ብዙ ይማራል። አንዳንዴ ሽንፈትም ከድል የበለጠ ዋጋ አለው። ከማሸነፍ ይልቅ በመሸነፍ ውስጥ ብዙ ዕውቀት አለና። ሰው የበለጠ እያገኘ በሄደ ቁጥር የበለጠ ስግብግብ እየሆነ ይሄዳል። ሰዎች ትርጉም ያለው ሥራ መስራት ካልቻሉ የመኖር ትርጉምም ይጠፋባቸዋል። ሰዎች አጉል ቢናገሩ አጉል አትሁን። በምናምኔ ምላሳቸው አትበገር። አንድን ነገር በተነሳሽነት መስራት ከመጀመር በፊት ወቀሳ፣ ማጣጣል፣ ድጋፍ ማጣት ሊያጋጥም እንደሚችል ቀድመ እመንበት። ሰዎች ሊያደንቁ ባይፈልጉ ቸፍ ቢሉ አይሰማ። ይልቁንስ በእልህ ጥንካሬ አድርጋቸው። የሰው ልጅ ከደስታው ይልቅ የሐዘኑን ጊዜያት መቁጠር ይወዳል። ባንኮች ዝናብ ሳይሆን ዣንጥላ ያበድሩህና መዝነብ ሲጀምር ግን ዣንጥላውን ይነጥቁሃል። አዋቂ ሆኖ ለመታየት የምናደርገው ጥረትና ከንቱ ድካም አላዋቂ አድርጎ ያስቀረናል። ጦረኛ መቼም ቢሆን ተስፋ አይቆርጥም፣ ወደፊት እንጂ ወደ ኋላ አይመለስም። ጎራዴህን አንሳ፣ ዓላማህን ከፍ
ማንገራገርህን ተው። እናም ለዛ ዓላማ በቁርጠኝነት ተፋለም። ጦረኛው ወደፊት በተስፋ የሚመጥንህን ዓላማ ለማግኘት ተፋለም እንጂ ከማይሆነው ሁሉ ጋር በመታገል ጊዜህን አትሰዋ። ከሥራ ከምታገኘው ከማንኛውም አይነት ገቢ ጋር ጤና የማይወዳደር ጸጋ እንደሆነ አትዘንጋ። ሁሌም ራስህን ጠብቅ። ማንም የማያቆመው አሸናፊ ሰው መሆን ከፈለክ በመጀመሪያ በራስህ እመን። ማንኛውንም ነገር ብቻህን ማድረግ እንደምትችል እምነቱ ይኑርህ። አብዛኛውን ጊዜ ሴቶች የፍቅርን ትርጉም የሚጠፋባቸው በውበታቸው ማምለክ ሲጀምሩ ሲሆን፣ ወንዶች ደግሞ በገንዘባቸው ማምለክ ሲጀምሩ ነው። ምንም ነገር ለዘላለም አይቆይም። ችግሮች፣ የከበቡ ሰዎች፣ ሥራ፣ ትዳር እና ግንኙነቶች ሁሉ ለጊዜው ነው። የሁሉም ነገር ፍጻሜ የሆነ ቀን ላይ ሲሆን ታየዋለህ። በሕይወቴ ሁሉ አብሮኝ ይኖራሉ ያልካቸው ነገሮች እንኳን ሳይቀሩ ሲፈረካክሱ ታያቸዋለህ። ለሁሉም ነገር ተራ አለው። ሰውን ብትጠቅም ጊዜውን ጠብቆ አምላክ ይከፍልሃል። ብትጎዳም እንዲሁ። በሰፈርከው ማንነት ጊዜው ሲደርስ ትሰፈራለህ። ማንም ሰው ስላንተ አይጨነቅም። 20% ብቻ ስላንተ ሲጨነቁ፣ እነሱም የቅርብ ጓደኞችህና ቤተሰቦች መሆናቸውን አትዘንጋ። 80% ግን ኑር አትኑር አንዳችም ቅንጣት ስላንተ አያስቡም። ችግሮችህን ለነዚህ ለ80% መናገር ራስህን ማባከን ነው። ምክንያቱም ችግሮች ለነሱ ምናቸውም አይደለምና የራሳቸው ጉዳይ ብቻ ያሳስባቸዋልና ቆጠብ በል። ሰዎች በሕይወት ይመጣሉ ደግሞም ይሄዳሉ። አንድ ቀን ለብቻ ሰው በሌለበት ልትሞት ትችላለህና ሰዎችን በጭፍን አትደግፍ። ከ5 እስከ 6 የልብ የምትላቸው ሰዎች በቀር በሶሻል ሚዲያ ላይ ያሉት የጓደኛ ጋጋታ ምንም አይጠቅምህም። ብትሞት እንኳን ቀብር ላይ የማይመጡ ብዙዎች መሆናቸውን እወቅ። የሥራ አለቃ እንድታድግና የተሻለ ቦታ እንድትይዝ ሊመኝ ይችላል፣ ግን መቼም እንድትበልጠው አይፈልግም። ምንም ሽልማትና ጭብጨባ ቢበዛል ከሱ እንደምትበልጥ ካሰበ አንተን ለመገፍተር ወደ ኋላ አይልም። ብዙ ሰዎች ስላንተ የሚያውቁ ይመስላቸዋል፣ ግን ጥቂቶቹ ብቻ በትክክል ያውቁሃሉ። 98% ሰው መቼ እንደተወለድክ እንኳን አያውቅም። 2% መቼም እነማን እንደሆኑ መገመት አያቅትህም። ካላመንከኝ ሞክረህ እየው። የውሸት ጓደኞች የተሻለ ሕይወት እንድትመራ በፍጹም አይፈልጉም። ነገሮች መልካም ሲሆኑ የሚሰበሰቡ ሰዎች ሊያስገርምህ አይገባም። አንድ ቀን ሕልም ወለም ብሎ ካዩ እጃቸውን ቀስሮ ይስቁብሃል። የዛኔ ያልሳቁብህን የልብ ጓደኞች አድርጋቸው። ገንዘብ ያለውና ጸዳ ብሎ የሚመላለስን ሰው ብዙዎች ሲያከብሩት ትመለከታለህ። የማያውቅ እንኳን ቢሆን ጸዳ ካልክበት ሊያከብርህ ሲዳዳው ታየዋለህ። ግን በእውነቱ ይህ ትክክል ነው?
ለሰዎች ምክር መስጠት በጣም ቀላል ነው። ነገር ግን ምክርን ወደ ተግባር መቀየር ከባዱና አስቸጋሪው ነገር ነው። አንዳንዴ ሰውን ካለበት ማጥ ለማውጣት ካሰብክ ከምክር በላይ የሆነ ስብዕና ሊኖር ይገባል። አንድ ውሸታም ጓደኛ ከመቶ ጠላት ጋር እኩል ጥፋት ያደርሳል። ጠላቶችህን ተከታተላቸው፣ ጓደኞችህን ደግሞ በጣም ተከታተላቸው። ነገሮች መልካም እንዲሆኑና እንዲሳኩልህ ያለ የሌለ ጥረትን አድርገህ ሳይሳካልህ ቀርቶ ይሆናል። ይህ ያንተ ደካማነት ሳይሆን ሕይወት እንዲህ አይነት ገጽታም ስላላት ነገሩን ተቀበለው። በሰዎች ለመወደድ ልዩ ሰውና ሁሉንም ሞካሪ መሆን አይጠቅምህም። አንዳንዴ ሰው ሁሉ ባይወድህ እንኳን ይህ ምንም ማለት እንዳልሆነ ተረዳ። በሰዎች መጠላትንም ቀለል አድርገው ውሰደው። ምክንያቱም እንዴት ራስን ማሳደግ እንዳለብህ ማጤን ወሳኙ ነገር ሲሆን የሰዎችን ስሜት እያዳመጥክ ከፍና ዝቅ እያልክ መኖር አይጠበቅብህም። የራስህ አስተሳሰብ ይኖርሃል፣ ሌሎችም እንዲሁ። ሰዎች በሐሳብ አለመስማማታቸው አንተነት ላይ የሚያመጣው ነገር የለም። ሐሳብህን ለማሳመን የሰዎችን አስተሳሰብ ረግጠህ አትውጣ። የሰዎችን ሐሳብ አክብር፣ ሰዎችም ሐሳብህን እንዲያከብሩ አድርግ። ይህች ዓለም የምትፈልግህ ጠቃሚ ነገር አንተ ጋር እንዳለ ስታመን ብቻ ነው። በአጠቃላይ ዓለም ራስ ወዳድ ናት። ሰዎች ስለ ደስታ አጋነው ሲያወሩ ትሰማ ይሆናል። በአጭሩ ደስታ ማለት ስሜት ሳይሆን አእምሮ ያለበት ሁኔታ ነው። ደስተኛ ሆነ በሰዎች ልትጎዳ ትችላለህ። ሕይወት እኩል አይደለችም። እኩልነት ውሸት ነው። በሆነ ነገር ጎበዝ ብትሆን ካንተ የበለጠ በጣም ጎበዝ ሰው አለ። ስለዚህ በመኖር ብቻ ተደሰት። ከዛሬው ቪዲዮ ትልቅ ቁም ነገር እንደተማራችሁ ተስፋ በማድረግ ያላችሁን ሐሳብ፣ አስተያየት በኮመንት ሰክሽን ላይ አካፍሉን። ስለተከታተላችሁ እያመሰገንኩኝ በቀጣዩ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።